ጡቷን ነክሰን ነበር ጸጉሯን ነጭተን ነበር ለሊት 8 ሰዓት ገፍትረን ነበር ለሰርግ ሄደችበትን ልብሷንም እኮ ሸንተንበት ነበር ድንገት ቀብርም የሸኘናቸው ካሉ አሁንም ደግሞ አጠገባችን የተቀመጡ ቤተሰቦቻችን እናታችን ካለች ይሄን ዱዓ አድርጉላችሁ ይላል አላህ ተዓላ አላህ ነው ያለው የግድ በአረብኛው በቁርአኑ ባለው ብቻ አይደለም በአማርኛም ቢሆን ይሄን ዱዓ አድርጉላችሁ ምንድነው ዱዓው ወቁል ረቢ ረሐሙሁማ ጌታዬ ወይዘንላቸው ከማ ረበያኒ ሰጊራ ሕፃን እንዳለው እንዳዘኑልኝ እዘንላቸው አው ጡቷን ነክሰን ነበር ጸጉሯን ነጭተን ነበር ለሊት 8 ሰዓት ገፍትረን ነበር ለሰርግ ሄደችበትን ልብሷንም እኮ ሸንተንበት ነበር ያን ህይወት አስታውሰ ከሞቱም ይሄን ዱዓ አድርግላቸው ካሉም ይሄን ዱዓ አድርግላቸው ወቁል ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ በልጅነቴ እንዳዘኑልኝ አንተም ደግሞ ቀብር ሄዷልና አባቴ የተሻለ ቤት አድርግለት አንተው ማሮ በላቸው አንተ መስጂድ ገብተ ዱዓ አድርገ አባት ቀብር ካለ አልሞተም አባት ለምን ሱቁ አንተ ነህ አንተ ያባት ሱቅ ነህ አንተ ዱዓ ያረክ መልካም ስራ እየሰራ እናት ቀብር ከተኛች አልሞተችም የሞተችው ዱዓ የሚያረግላት እጁን የሚዘረጋ ልጅ ያጣሽ ቀን ነው የሞተው አባታችን መቼ ነው እጁን ዘርግቶ ጌታዬ ወይዘንላቸው በልጅነቴ እንዳዘኑልኝ